ሰላም ሰላም እንዴት ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ለመስራት አለባችሁ ብዬ ያሰብኩትን ስለ ሀላ አፕሊኬሽን ይዤላችሁ መጥቻለሁ። በጣም ብዙ አይነት ፕላትፎርሞች መጥተውልናል። ከነሱ መሀል ይሄ ያዋጣናን የሚለውን እየመረጥን ብንሰራ ለኛ በጣም ጥሩ ነው። በዚህ ሰዓት መሬት ላይ ወርዶ ስራ ፈልጎ ማግኘት ትንሽ አስቸጋሪና ከባድ ነው። አይደለም የገንዘብ ችግር የገንዘብ እጥረት እያለብን ይቅርና ገንዘብ ቢኖረን ራሱ በገንዘባችን ስራ ለመስራት ውጣ ውረዱ በጣም ብዙ ነው። ስለዚህ ላይቭ ስትሪሞች ላይ አሁን የመጡት ፕላትፎርሞች ላይ ብንሳተፍና ብንሰራ ከቴክኖሎጂው ጋር ብንራመድ አሪፍ ነው ብዬ አስባለሁ። ምሳሌ እንደ ፖፖ፣ እንደ ሀላ፣ እንደ ቦሎ አፕ፣ እንደ ኒኬ በጣም ብዙ አይነት ብዙ የሚባሉ አፕሊኬሽኖች መጥተዋል። ኦንላይን ላይ ልንሰራቸው የምንችላቸው ማለት ነው። በራሳችን ስልክ እጃችን ላይ ያለውን ስልክ ተጠቅመን ዋይፋይ ወይም ደግሞ ዳታ ተጠቅመን ልንሰራው የምንችለው ምንም አይነት ወጪ ሳናወጣ ልንሰራቸው የምንችላቸው ስራዎች ብንሰራ በጣም የተሻለ ነው ብዬ አስባለሁ። ደስ የሚለው ነገር የሰራነውን ገንዘብ ራሱ በምን እናውጣው እንዴት እናውጣው ብለን አንቸገርም። አብዛኛዎቹ ኢትዮጵያ ንግድ ባንክን እንዲሁም ቴሌብርን ብዙ የግል ባንኮችን አካተው የመጡ ናቸው። የሰራነውን ገንዘብ በፈለግነው በምንጠቀምበት አካውንት ማውጣት እንችላለን። ስለዚህ ኑ እንስራ። አዳዲሶቹ አፕሊኬሽኖች ላይ ኑ እንስራ። ድሮ ታስታውሱ ከሆነ ከ5 ከ6 ከ7 አመት በፊት ቲክቶክ ሲከፈት ቫይራል ለማውጣት እንዲሁም ደግሞ ቪዲዮ ቪው ለማግኘት በጣም ቀላል ነበር የዘን ሰዓት። ነገር ግን አሁን ላይ ቪዲዮ ክሬተር መሆን በጣም ከባድ ነው። ቫይራል ለማውጣት ፎሎ ለማግኘት በጣም አስቸጋሪ ነው እና በራሳችን ስልክ የቤት ተመልካች ከምንሆን እዚህ አዳዲስ የመጡት አፕሊኬሽኖች ላይ ኑ አብረን እንስራ። እዚህ አፕሊኬሽኖች ደግሞ ደስ የሚለው ነገር ራሳቸው የሚሰጧችሁን ታክስ በትክክል ከሰራችሁ እና ደግሞ ግሩፕ ስራ ነው፣ የኔትወርክ ስራ ነው። አንዱን እያስገባ ጓደኛ እየሳበ የሚስፋፋ የግሩፕ ስራ ስለሆነ እዚህ አዲስ የመጡት አፕሊኬሽኖች ላይ ኑ አብረን እንስራ። ለጊዜው የምታገኙት ገንዘብ ትንሽ ሊሆን ይችላል። ነገር ግን ደግሞ ዛሬ የምታገኙትን ሳይሆን ማሰብ ያለባችሁ ነገ ኔትወርካችሁ ሲስፋፋ ምን ያክል አገኛለሁ፣ ምን ላይ ደርሳለሁ የሚለውን ነው ማሰብ ያለባችሁ። ፖፖ ሲጀመር 1 አመት ምናምን ሊሆነው ነው አሁን በኢትዮጵያውያን ከተጀመረ ከታወቀ ማለት ነው። በዛን ሰዓት ጠንክረው የሰሩ ልጆች አሁን ላይ መኪናም ገዝተዋል። ከእለት ልብሳቸው ከእለት ጉርሳቸው አልፈው መኪና ይገዛሉ። ስለዚህ እኛም አሁን ላይ አዳዲሶቹ አፕሊኬሽኖች ላይ በደንብ ጠንክረን ብንሰራ የማንለወጥበት ነገን የማንቀይርበት ምክንያት የለም። አዳዲሶቹ አፕሊኬሽኖች ላይ ኑ አብረን በግሩፕ እንስራ፣ እንለወጥ። ጊዜ ገንዘብ ነው፣ ጊዜ ወርቅ ነው። በራሳችን ስልክ በእጃችን ላይ በያዝ ነው በራሳችን ገንዘብ ጊዜያችንን እናቃጠል። እኛም ገንዘብ ለማግኘት ለመስራት ኦንላይን ስራ ለመስራት ለመሳተፍ ጥረት እናድርግ። አሁን ላይ የምታገኙትን ገንዘብ ሳይሆን ማየት ያለባችሁ 5ን የናቀ 10ን አያገኝም ትላለች እናቴና አሁን ላይ $20 ወይ ደግሞ $10 $30 ሊሆን ይችላል በወር። ግን ነገ ከ5 ወር ከ6 ወር በኋላ ወይ ደግሞ ከ7 ወር ከ8 ወር ከ1 አመት በኋላ ምን ላይ ልደርስ እችላለሁ ብላችሁ ነው ማሰብ ያለባችሁ። ጠንክራችሁ ከሰራችሁ፣ ሰው ጠንክሮ ከሰራ ትኩረት አድርጎ የሆነ ነገር ላይ ከሰራ ምንም የማይለወጥበት ምክንያት አይኖረውም። ስለዚህ እዛ ላይ ጠንክረን እንስራ። አዳዲስ የመጡት አፕሊኬሽኖች ላይ ለሀላ አፕሊኬሽን አከፋፈቱን ጀምሮ እንዴት ገንዘባችሁን እንዴት ታክሳችሁን እንደምትሰሩ ሙሉ መረጃውን ከዚህ ቀጥዬ ቪዲዮውን አሳያችኋለሁ። የተለያዩ ባንኮች አሉ፣ የኢትዮጵያ ባንኮች። በእነሱ ገንዘባችሁን ማውጣት ትችላላችሁ። ስለሱም ወደፊት የምሰራላችሁ ይሆናል። ብራችሁ እንዴት የሰራችሁት እንዴት እንደምታወጡ የምሰራላችሁ ይሆናል። በተረፈ አፑን ዳውንሎድ ለማድረግ እዚህ ኮሜንት ላይ ወይ ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ ዳውንሎድ ማድረግ ትችላላችሁ። ኢትዮጵያ ውስጥ በአሁኑ ሰዓት በጣም ብዙ ወጣቶች እየተቀየሩ ነው፣ ኦንላይን ስራ እየሰሩ ማለት ነው።
በተለይ ደግሞ እኛ ማዳም ቤት ያለን ልጆች በጣም ትልቅ ችግር አለብን። ስላጋጠመኝ ነው። እኔ ማዳም ቤት 20-30 ሺህ ብር ሰርችም አላለፈልኝ አይደለም 10 ዶላር 20 ዶላር ሰብስቤ የምንል ልጆች አለን። ምንድነው የሚባለው ነገር እንቁላል ቀስ በቀስ በእግሯ ትሄዳለች ይባላል። ስለዚህ ሰው ቀስ በቀስ ነው የሚያድገው። ዛሬ የምታገኙት ገንዘብ ትንሽ ሊሆን ይችላል። ነገር ግን ነገ በደንብ ከሰራንና ጠንክረን ትኩረት አድርገን ከሰራንበት ማንለወጥበት ነገር የለም። ቪዲዮ ክሬተር መሆን አይጠበቅብንም። እዚህ ጋር ራሱ አፕሊኬሽኑ የሚሰጠንን ታክስ ነው የምንሰራው ላችኋለሁ። ኤጀንት አይዲ አስቀምጥላችኋለሁ። ኤጀንት አይዲ ሞላችሁ ማለት ለእናንተ ምንም ጉዳት የለውም። ስለ አፕሊኬሽኑ አውቆ የሚያሳውቅ የሚያስተምር የሚያስረዳ እና ደግሞ እናንተንም ለእውቀት አሳውቋችሁ አስተምሯችሁ ኤጀንት ሊያደርጋችሁ የሚችል ነገ ሊያሻሽላችሁ የሚችል ሊያሰራችሁ የሚችል ማለት ነው። ስለዚህ ሌላ ታሪክ የለውም። ኤጀንት አይዲን አስቀምጥላችኋለሁ። ኤጀንት አይዲ እየሞላችሁ ኑ አብራችሁ ከኛ ጋር ስሩ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉት። መልካም ጊዜ። ወደ ቪዲዮ ሊንኩን ለማውረድ እዚህ ዲስክሪፕሽን ስራ አስቀምጥላችኋለሁ። እኔ አሁን ገብቼ ሊንኩን አወርዳለሁ ማለት ነው። የተላከልኝ ሊንክ ተጭኜ እንደዚህ አወርደዋለሁ። እንደዚህ ይመጣላችኋል። ዳውንሎድ ታረጉታላችሁ። ከዛ ወደ ፕሌይ ስቶር ይወስዳችኋል። ኢንስታይል ማለት ነው። እንግዲህ እንደዚህ ሲመጣላችሁ ኢንስታይል ትሉታላችሁ። ከዛ ኦፕን ብላችሁ ቀጥታ መክፈት ነው ማለት ነው። በጉግል አካውንታችሁ መሆን አለበት። በጉግል አካውንታችሁ ብትከፍቱት እንደዛ ነው የሚያስመርጣችሁ። ከዛ እዚህ ጋር ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ፊሜል ብላችሁ ትሞላላችሁ። ከዛ ቀጥሎ ደግሞ በርዝዴይ የተወለዳችሁበትን ዓመተ ምሕረቱንና ወሩን እንዲሁም ቀኑንና ወሩን ትሞላላችሁ። እንደዚህ የተወለዳችሁበትን ቀን አስተካክላችሁ መሙላት ነው። ከዛ ሴፍ ትሉታላችሁ። ኦኬም ስከፕ ማለት ትችላላችሁ፣ ችግር የለውም። የመጀመሪያው እንግዲህ አዲስ ከፍት ስንገባ ቢመጣልን ታክስ ይሄ ነው። ቼኪን እንለዋለን። እንደዚህ 1000 ስለዚህ በጊፍት ይሄን ጊፍት የፈለጋችሁበት ገብታችሁ ቤት ገብታችሁ ጊፍት ነው የምትሰጡት። ለእናንተ ኮይን ይወልድላችኋል ማለት ነው። ከዛ ሆም አለ፣ ሜሴጅ አለ፣ እንዲሁም ሚ አለ። ወደ ፕሮፋይላችሁ የምትገቡበት ነው። ይሄ እንግዲህ አካውንቱ አዲስ ስለሆነ ከዛ ከላይ ፎሎ አለ፣ ፓርቲ አለ። ፎሎ ስታረጉ ፎሎ ያደረጋችኋቸው ይመጡላችኋል። ፓርቲ ላይ ደግሞ ሁሉም ሰው ማለት ነው። ከዛ ቀጥሎ ሰርች ባር አለች። እዚህ ጋር የፈለጋችሁትን አይዲ ጽፋችሁ ማግኘት ትችላላችሁ። እንግዲህ ወደ ራሳችን ቤት ለመግባት እቺ ማይክ ምልክቷን ተጭነን ከቨር ፎቶ እናስገባለን። እዚህ ጋር ያሉትን ትዕዛዞች መሙላት ስላለብን ማለት ነው። ከዛ እንደዚህ ራይት ካደረጋችሁለት በኋላ ኮምፕሊት ትሉታላችሁ። ከቨር ፎቶ መረጥን፣ ቻቲንግ መረጥኩኝ። እነዚህን ከመረጣችሁ በኋላ የመጀመሪያው ፍሬንድ ነው። ታለንታችሁ ምንድነው ነው እሱን መምረጥ ትችላላችሁ። ቀጥሎ ደግሞ ላይቭ ነው ፓርቲ ነው የሚለው ነው። ከዛ ቀጥሎ ባለ 16 ወንበር እና ባለ 19 ወንበር አለ። እሱን ትሞላላችሁ የፈለጋችሁትን። ከዛ ታይትል ትጽፋላችሁ። እዚህ እንኳን ደህና መጣችሁ ወይ ደግሞ ነው አብረን እንስራ ደስ ያላችሁን መጻፍ ትችላላችሁ። እዚህ ጋር ከላይ እናንተ ስትከፍቱ የሚመጣ የሚታይ ጽሁፍ ስለሆነ ታይትል እንጽፋለን እንደዚህ። ከዛ ጎቻት እንለዋለን ማለት ነው። የራሳችንን ቤት ከፈትን። እዚህ ጋር ወንበር ይዘን ስንቀመጥ ነው ሰዓታችን የሚቆጥርልን ማለት ነው። እዚህ ጋር ወንበር ይዘን ስንቀመጥ ሰው እዚህ ጋር ሊመጣ ይችላል፣ ወንበር ይዞ ሊቀመጥ ይችላል። ያው እያወራን ስራችንን እንሰራለን ማለት ነው።
ከዛ ከላይ ሼር አለች፣ ለጓደኞቻችን ሼር ማድረግ እንችላለን። ከሱ ቀጥሎ ደግሞ ኤክስ እና ሚኒማይዝ ማድረጊያዎች ናቸው። ኤክሷ ያው መውጫ ናት። ሚኒማይዝ ደግሞ ወደ ፕሮፋይላችን ገብተን ታክሳችንን ለማየት ፕሮፋይላችንን ለመዳሰስ ምናምን ለዛ ነው። ታክስ የምትለዋን ተጭነን እንገባና እዚህ ጋር የምንሰራቸውን እናያለን ማለት ነው። የተሰጡንን የ7 ቀን ደሊ ታክሶች እዚህ ጋር ተጽፈውልናል። የመጀመሪያው 1000፣ 2000 እንዲሁም 2000 እዚህ ጋር እስከ 7 ቀን 6000 እናገኛለን ማለት ነው። እዚህ ጋር ደግሞ የፓርቲ ነው 150 ጊፍት ስንቀበልና 60 ደቂቃ ከሰው ቤት ገብተን ስንቆይ የምናገኘው ነው። ያው እንግዲህ ፓርቲ ለመክፈት እንደዚህ ጎ ብለን እንገባለን። የፓርቲዋን ፓርቲ ለመስራት እንግዲህ ጎ ብለን ይችን ሰው ቤት ነው የሚወስደን እንገባለን ማለት ነው። ከዛ እንደዚህ ከገባን በኋላ እነዚህ 3 ወንበር ላይ ነው መቀመጥ ያለብን፣ የሚቆጥርልን እንደዛ ነው። እዚሁ ሆነን ኤጀንታችን ጊፍት ከሰጠን ግዴታውም ስለሆነ 800 ፖይንቷን ርሲቭ መባያ ከዛ ያው እንወጣለን። እንግዲህ ጫፍጫፉን ካሳያችሁ ከዛ ፕሮፋይል መቀየር ነው። ፕሮፋይላችሁን የፈለጋችሁትን መቀየር ትችላላችሁ። ስማችሁን፣ እንዲሁም ፎቶ፣ እንዲሁም ደግሞ እድሜያችሁን ምናምን መቀየር ትችላላችሁ። ሀገር ብቻ ነው መቀየር የማትችሉት። ፎቶ እናስገባለን። ዝም ብዬ አንድ ፎቶ ልምረጥለትና እናንተ ደስ ያላችሁን ፎቶአችሁን መቀየርና ማስገባት ትችላላችሁ። እንደዚህ አስተካክላችሁ ራይቷን መንጫን ነው። ይሄ ፎቶአችን ገባ ማለት ነው። ስማችሁንም እንዲሁም መቀየር ትችላላችሁ። የፈለጋችሁትን እድሜን መቀየር ትችላላችሁ። እዚህ ጋር ችግር የለውም። ከታች የተለያዩ አልበሞችን ማስገባት ትችላላችሁ። 4 አይነት ፕላስ ምልክቶችን እየተጫናችሁ አልበም ማስገባት ትችላላችሁ። ከዛ እንመለሳለን ወደ ኋላ። አሁን ሲቲንግ ውስጥ ገብታችሁ የፊት አሻራ እንዴት መስጠት እንዳለባችሁ፣ ያው ኮይን የምትቀያየሩት ፖይንታችሁን የምትቀይሩት ኤክስቼንጅ የምታደርጉት የፊት አሻራ ስትሰጡ ስለሆነ ሴቲንግ ውስጥ ገብታችሁ አካውንት ማኔጅ የሚለው ላይ እችን ተጭናችሁ የፊት አሻራ ትሰጣላችሁ ማለት ነው። እንደዚህ ያደርጋችሁ የፊት አሻራ ትሰጣላችሁ። የፊት አሻራ ከሰጣችሁ በኋላ ኮድ ይጠይቃችኋል። የማትረሱትን ኮድ ማስገባት አለባችሁ። እኔ አሁን መስጠት ስለማልፈልግ እመለሳለሁ። የጓደኛ አካውንት ስለሆነ ማለት ነው። የፊት አሻራውን ከሰጣችሁ በኋላ ኮድ ይጠይቃችኋል። ከዛ እንግዲህ ኤጀንት ነው መሙላት ያለባችሁ። ኤጀንት መሙላት ግዴታ ነው። ኤጀንት የምትሞሉት ይችኛዋን በመጫን ኤጀንሲ የምትለዋን ተጭናችሁ መሙላት ነው ማለት ነው። እሷን ስትነኳት እንደዚህ ይመጣላችኋል። ጆይን ኤጀንት የሚለውን ተጭናችሁ እዚህ ጋር ማስገባት አለባችሁ። እንግዲህ የኔን አይዲ መሙላት ከፈለጋችሁ 12 4 33 95 ብላችሁ አስገቡ። ከዛ እንደዚህ ከሞላችሁ በኋላ ሰሜት ትሉታላችሁ። ኤጀንት ሞላችሁ ማለት ነው። እንግዲህ ኑ አብረን እንስራ። አፕሊኬሽኑ አሪፍ ነው። 7 ቀን ከሞላችሁ በኋላ እስከ 7 ቀን ድረስ 6800 ከሰራችሁ በኋላ ኤክስቼንጅ ማድረግ አለባችሁ ከ7 ቀን በኋላ። ምክንያቱም ኤክስቼንጅ ካላደረጋችሁ ወደ 1000 ስለሚያወርዳችሁ ግዴታ ወደ ላይ ከፍ ለማለት 3800 ለማግኘት ኤክስቼንጅ ታደርጉና ትቀያየራላችሁ ማለት ነው። እዚህ ጋር ደግሞ ግዴታ በየቀኑ ተቀያየሩ አይላችሁም። ቢያንስ 7 ቀን ባይሞላም እስከ 6 ቀንና እስከ 5 ቀን ድረስ 3800 በየቀኑ ታገኛላችሁ። እኔ በጣም የተመቸኝ አፕሊኬሽን ነው። ኑ አብረን እንስራ እላችኋለሁ። በተረፈ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉልኝ።
ስራ መስራት ለሚፈልጉ ሰዎች እንዲደርስልኝ ማለት ነው። እንዲሁም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ስለ ኤጀንት ሆናችሁ መስራት ስላለባችሁ የበለጠ ደግሞ ገንዘብ አሪፍ ክፍያ የምታገኙት ኤጀንት ሆናችሁ ስትሰሩ ስለሆነ ራሱ ፕላትፎርሙ ኮሚሽን የሚከፍላችሁ ኤጀንት መሆናችሁ መስራት ስላለባችሁ ስለ ኤጀንት እንዲሁም ደግሞ ስለ አካውንታችሁ የሰራችሁትን እንዴት ወደ አካውንቱ እንዴት ወደ ባንክ ማስገባት እንችላለን የሚለውን በደንብ አብራርቼ እሰራላችኋለሁ። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ።